እሺ ሰላም ያገሬ ልጆች እንዴት ናችሁ? ጌታ ኢየሱስ ክርስቶስ ይባርካችሁ። እንግዲህ በዚህ በአዲስ ኪዳን ጉዞ ውስጥ የአዲስ ኪዳን ትምህርት ውስጥ እያየን ነው። በአዲስ ኪዳን ትምህርት ውስጥ ለማየት ባለፈው የኒቆዲሞስን ታሪክ እንዴት አድርጎ መዳን እንዳለበት ኢየሱስ ክርስቶስን እንዴት አድርጎ እንደጠየቀው እንዴት አድርጎ እንደገለጠለት በሚገርም አይነት ሐሳብ ያዙ የግድ መዳን ሰው ከውሃና ከመንፈስ ካልተወለደ በቀር እግዚአብሔር ልጅ መሆን አይችልም ያለው አስረግጦ እንዴት ተናገረው አይተናል። ስለዚህ መዳን ግድ ነው ማለት ነው። ሁለተኛውን ክፍል ደግሞ አሳያችኋለሁ። በዛኛው ተጠቀማችሁ የተባረካችሁ ወርጌታ የተጠጋችሁ ሰዎች እንዳላችሁ መልስ እንዳገኛችሁ አምናለሁ። አሁንም ይሄን ሁለተኛ ክፍል አሁንም ወደዛኛው ወደ አምልኮ ወደሚለው ከመግባታችን በፊት ይሄንን አጥብቀን ማየት አለብን። እንዳልኳችሁ ሁለት ሐሳብ ነው ያስኩት። አንደኛው የኒቆዲሞስ ነው፣ ሁለተኛው ደግሞ ዮሐንስ 4 ላይ እዛው ደግሞ የሰማርያዊት ሴት ሁለቱ ሐሳብ ገዝቶኛልና በሱን ሐሳብ ማካፈላችሁ እንጸልያለን። አትቀሩ። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም መረዳታችን አሁንም እንዲጨምር ለሚሰሙ አሁንም እግዚአብሔር ሆይ መዳን እንዲሆንላቸው ለዳኑ ሰዎች መንፈሳቸው ተነቃቃ ጸጋቸው ከፍ እንዲል እግዚአብሔር ማምለክ አንተን ማምለክ ምን እንደሆነ አንተን መከተል ምን እንደሆነ ለምን ወደዚህ ዓለም እንደመጣ እዛ ስራን ጨርሰህ እንዴት ተመልሰህ እንዴት እንደምትመጣ ካልገባን አምልኮ ከንቱ ነውና እግዚአብሔር ይህንን መረዳት በውስጣችን ጨምር። ለሚሰሙ መረዳትን ጨምርላቸው። እግዚአብሔር ለኔም አግዘኝ እርዳኝ። እግዚአብሔር አምላክ ሆይ መንፈስህ ከፍ ይበል። መንፈስ ዕውቅና እንሰጣለን። እግዚአብሔር ሆይ ቃልህ በጉልህ ውስጣችን ገብቶ ጉልበት እንዲያገኝ እርዳን፣ አግዘን። ሁሉ ለክብር ይሁን በኢየሱስ ስም አሜን። የተወደዳችሁ ወንድሞቼ እና እህቶቼ የአገሬ ልጆች ዮሐንስ ወንጌል ምዕራፍ 4 ላይ አንድ ታሪክ አለ። ኢየሱስ ክርስቶስ ካደረጋቸው ታሪኮች ይሄኛው ታሪክ በጣም የሚገዛኝ። ብዙ ጊዜ ይሰበካል፣ ወንጌል ይሰበካል፣ ብዙ አባቶች ሰብከውታል። ዛሬ ምን እናገረዋለን? ይሄ ቃል ግርም የሚለኝ ኢየሱስ ክርስቶስ ደቀ መዛሙርቱ ጋር ያጠምቅበት ከነበረው ፈሪሳይ እንደስሙ ጌታ ባወቀ ይሁዳ ትቶ ወደ ገሊላ ደግሞ ሄደ ይልና በሰማርያ ሊያልፍ ግድ ሆነበት ይላል። አይገር በሰማርያ ሊያልፍ ግድ ሆነ። ይሄ ቃል ኢየሱስ ክርስቶስ ወደ እኔ ሊያልፍ እኔ ማለት ባጋለት እንደሱ ዋገኘውበት ነገር እኔ አሁን ጌታን ያገኘሁት ቢያሳ በሮማን ካለ ወደ እኔ ሊመጣ ኢየሱስ ግድ አለ ብዬ ተረጉማለሁ ለራስ። ሁላችሁም እንዲህ አይነት ታሪክ አላችሁ ያስባል። ኢየሱስ ወደኛ ሊመጣ ወደ ኃጢአተኛው ወደ ተረሳው ሰው ወደ ማይመስለው በቃ ይሄ ሰው ዋጋ የለውም ወደ ተባለ ሰው ኢየሱስ መጥቶ ነው ያዳነው። በዚህ መንፈስ ነው ዛሬ ቃሉን ማካፈላችሁ። ወደዚች ወደ ሰማርያዊት ሴት መጣ። እቺ ሰማርያዊት ሴት ታሪኳ ሰማርያዊና አይሁዳዊ አንድ አይነት ህብረታ የለውም። ውሃ እንኳን ልትቀዳ የሄደችው ቀትር ላይ ጠዋት ላይ የአይሁድ ሴቶች ውሃ ስለሚቀዱ አብሮ መቅዳት ስለማትችል ሰው በሌለበት ሰዓት ነው። ታሪኳ ስታየው የሚያሳዝን ታሪክ። የኛም ታሪክ እንደዚህ ነው። ተለያየ አይነት ታሪክ አለን እንጂ ታሪካችን ነው። ሳይንቀር ኢየሱስ ወደኛ ወደ በረለ ወዳለንበት ዱርዬ ሰፈር ወደ ተባለበት ሰው አይሆንም ሰው አትሆንም ወደ ተባለበት ሰፈር ኢየሱስ መጥቶ ነው ይዞን አግኝቶ የራሱ አድርጎን እንድናመልከው አሁን በፊታችሁ ምናወራ ሌላ ታሪክ አድርጎልን ሰዎች ፌቨር አድርገውልን የሆነ ነገር አታለው ነገር አድርገውልን ኢየሱስ ነክቶ ነው። እቺ ሰማርያ ሴት እንዴት እንደነካቱ ታሪኩ እና እንደዚህ የሚል ቃል አለ። ወደምትሆኑ ሲካ ወደምትባል በሰማርያ ከተማ መጣ። ከዚያም ያዕቆብ ጉድጓድ ነበር ይላል። ያዕቆብ ጉድጓድ ነበር ጉድጓድ አለ። ኢየሱስ መንገድ ከመሄዱ ደግሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜው 6 ሰዓት ያህል ነበር። ቀትር ላይ እኩለ ቀን ከሰማርያ አንድ ሴት ውሃ ልትቀዳ መጣች። ኢየሱስ ውሃ አጠጪኝ አለ። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበር። አንድም ሰው የለም አጠገቡ። ይሄ በጣም ከባድ ሚሽን። ስለዚህ ሳምራዊቷ አንተ አይሁድ ሰው ስትሆን ሳምራዊት ሴት ለምከመሆን ከኔ መጠጥ እንዴት ለምናለህ አለችው። ከአይሁድ ከሳምራዊ ጋር አይተባበርም ነበርና ኢየሱስ መልሶ የእግዚአብሔር ስጦታ ውሃ አጠጪኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ ከሕይወትም ውሃ ይሰጥሽ ነበር። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓድም ጥልቅ ነው፣ እንግዲህ ከሕይወት ውሃ ከወዴት ታገኛለህ? ኢየሱስ ክርስቶስ ጌታ ነው። ጥያቄዋ ሲያሳዝን የዋህነት ምንም አታውቅም። ማን እንደሆነ አጠገቧ እንዳላታውቅ በእውነት አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለች። ሃሌሉያ! የያዕቆብ አምላክ የአብርሃም አምላክ የይስሐቅ አምላክ የሙሴ ሁሉ አምላክ እንደሆነ አላወቀችም። አጠገቧ ዝቅ ብሎ ውሃ ጉድጓድ ጋር ሲያዋራት አንድ የአይሁድ ወጣት መሰላት። ኢየሱስ ክርስቶስ ጌታ ነው። ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለች። ኢየሱስ መልሶ እንዲህ ውሃ የሚጠጣ ሁሉ እንደገና ይጠማል አለ። ከዚህ ውሃ የሚጠጣ ከሚቀዳው በብርጭቆ በኩባያ ከሚቀዳው ይጠማል። የማይጠማ ግን አለ ስለራሱ ይነገራል። እኔ ከምሰጠው ውሃ የሚጠጣ ሁሉ ለዘላለም ሕይወት አይጠማም። እኔ የምሰጠው ውሃ ከእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል አላት።
ይጃል አሁንም ወሬዋ ስለዋረው ስለዚህ ዋት ምን እንደምትል ስሟል ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደ እንዳልመጣ ይህን ውሃ ስጠኝ አለች በእንስራ መመላለስ ደክመዋል ሁሌ ቤቷ በበርሜል ውሃ እንዲቀመጥ ነው ለካውን ታንከር ሰቅለው ውሃ የማይቋረጥ ውሃ እሷ ፈለገች መመላለስ ከስንስራ እያወራያት ያለው ስለ ህይወት ውሃ ስለ ራሱ ነው እኔ ካንቺ ጋር ወደ ውስጥሽ ብገባ ሁሌ ካንቺ ጋር ደስታ አለ ይላል ህይወት ምንጭ ነኝ ይላል እኔ ነኝ ይላል እየነገራት የመረዳት ግን በአንድ ጊዜ አልተረዳች በሂደት ነው ከስ ይያሉ እኛ ማውንም እንደሱ ነው ምን ሰዎች ባንድ የነገር ህይወት ክርስቶስ ጌታ ተቀበሉ ሲባሉ ኢየሱስ ክርስቶስ ጌታ ነው ሲባሉ ሰዎች ይቆጣሉ የኛ ምንድነው አለን ታዲያ ኢየሱስ ጌታ ነው ልክ ነው ይላል አይደለም ኢየሱስ ጌታ ነው አዎ ግን ኢየሱስ ህይወትህ ነው ወይ እየመራህ ነው ወይ ወደ ውስጥ አስገብቷል የህይወት ምንጭ አርጋዋል መሪህ ነው ወይ ኢየሱስ ጌታ ነው የሚመጻፉ ሁላችን ብቻችን እግዚአብሔር አምላክ ነው ኢየሱስ ክርስቶስ የድንግል ማርያም ተሰቅሏል ሞቷል አሁን በሱ ነው ምናምን መስቀል ያዋል እንደዚህ ነው ምናምን እንደሱ አይደለም ኢየሱስ መሪ መሆን አለበት ከጧት እስከ ማታ ህይወት ምንጭ መሆን አለበት ኢየሱስ ጌታ ነው ብለህ ሳታፍር መናገር መቻል አለበት ኢየሱስ ጌታ ነው ስትል መናፍቅ ነው ይሄ መናፍቅ አይደለም የመናፍቅ አይደለም የዓለም ሁሉ ጌታ ኢየሱስ የሆነ የቡድን የፕሮቴስታንት የካቶሊክ የኦርቶዶክስ አይደለም ኢየሱስ የዓለም ኃጢአት የሚያድን የእግዚአብሔር ልጅ ነው የዓለም ሁሉ ጌታ ነው ለፕሮቴስታንት ማሰጠው ለኦርቶዶክስ ማሰጠው ለሆነ ሰው ማሰጠው ኢየሱስ ዓለምን ሊያድን የዓለምን ኃጢአት ወደዚህ ሳምንት መጣ እንደዚህ አድርጎ ነው እኛን ያዳነው የአንድ ቡድን አታውቁት ኢየሱስ ጌታ ነው የሚል ታላላቅ ስብከት ሲሰበክ በዚህ ዘመን በቃ መናፍቅ ሆነ ወይ ጴንጤ ሆነ በቃ የሆነ ነገር አገኘው ይባላል ሌላ ምን ይሰበካል ሌላው ማስረት ተረት ነው ኢየሱስ ነው የህይወት ምንጭ እኔ ነኝ የህይወት ምንጭ አላት ውሃ እንዳትቀጭ ይሄ እኔ ነኝ አላት እሷ የምታወራው ስለሆነ እንደዚህ አለች ሂጂና ባልሽ ጥሪ አላት ነገራት ህይወቷን ነገራት 5 ባሎች ነበሩሽ አሁን ካንቺ ጋር ያለው ባልሽ አይደለም በዚህ እውነት ተናገርሽ አላት ሴቲቱ ጌታ ወይ አንተ ነብይ እንደሆን ካየው አባታችን በዚህ ተራራ ሰገዱ እናንተ ሰው ሊሰግድበት የማይገባው ስፍራ ከኢየሩሳሌም ትላላችሁ አለችው ኢየሱስ እንዲህ አላት አንቺ ሴት ስመኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማሰግዱበት ጊዜ ይመጣል እናንተ ለማታውቁት ትሰግዳላችሁ እኛ መዳን በይሁድና ነው ለምናውቀው ሰግዳለን ነገር ግን በእውነት የሚሰግዱበት ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል ወይ አሁን ሆኗል አብ ሊሰግድለት እንደነዚህ ያሉትን ይሻል እግዚአብሔር መንፈስ ነው የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ሃሌሉያ ይሄን ኢየሱስ በመቀበል ነው ይሄንን መንፈስ ማስተናገድ የሚቻለው በእውነት ማምለክ የሚቻለው በእውነት እግዚአብሔር መንፈስ ነው ብለን ልንሰግድለት ልናከብረው የሚገባው ኢየሱስን ስንቀበል ተረካት ሰበካት ወንጌል ነገራት መጨረሻ እግዚአብሔር መንፈስ ነው አለ አሁን ሰለሞን ቤተ መቅደስ የለም አሁን ምን ፈራው ትልቅ ጉልላት ያለው ክርስቲያን የሆነ ክርስቲያን ሲሄደናል ለጥሮታችንን መናገር አዳራሹ መሰብሰቢያችን ነው ማምለኪያችን ነው እግዚአብሔርን ማክበሪያ መገናኛ ቅዱሳን መገናኛ አዲስ ሰዎችን መጥሪያ እግዚአብሔርን ስራ የምንሰራበት አንድ አዳራሽ መዋቅር ያስፈልጋል እርግጥ እውነት ነው ግን እሱ መሰብሰቢያችን እሱ ምን ሳለሙ ምን ፈራው አይደለም እዛ ጋር ውስጥ ያለ የተቀመጠ መቅደስ ምን ፈራው ታቦት ምን ፈራው ነው ነገር ምን ፈራው የሆነ የቤተክርስቲያን መሪ ትልቅ የሆነ ሰው ዋና መሪ ተብሎ እንደሱ አይደለም እግዚአብሔር መንፈስ ነው በእውነታ መንፈስ ነው የሚመለከው የትም ቦታ አለ በጓዳ ይመለካል በመንገድ ላይ ይመለካል በስራ ቦታ ይመለካል በትምህርት ቦታ ይመለካል መኪና እየተነዳ እግዚአብሔር ይመለካል እግዚአብሔር በመፍራት ሙሉ ቀን እንውላለን የሆነ ቦታ ስንደርስ አይደለም አንደው አምላክ የምንመስለው የሆነ ቦታ ስንቆም አይደለም የሆነ ቦታ ስንደርስ አይደለም ህዝብ ፊት ስንሆን አይደለም ክርስቲያን ምን መስለው እግዚአብሔር መንፈስ በእውነታ መንፈስ ይመለካል እዚህ ቦታ ላይ ሴት ጋር ገና ብዙ መረዳት የሌለ ሴት ጋር ይሄን መናገር ለማስፈልገው ለኛም ጭምር ነው ለህይወታችን ጭምር ነው ለረጅም ጉዟችን ነው ገና ለሚወለደው ህዝቡ ጀኔሬሽን ሁሉ ሳምራይ ሴት እኮ የዛሬ ስንት ዓመት 2000 ዓመት እኮ ለኛም ጭምር የዘላለም ነገር ነው እኮ ጌታ የሚናገረው በየትኛውም አጋጣሚ የሚናገረው ፓወርፉል ኢየሱስ ክርስቶስ እዚህ ቦታ ላይ የሆነ ከአንድ ሴት ከምታሳዝን ሰዎች ከማይጠጓት ሴት ጋር ሆኖ ይሄንን ወሬ የሚያወራው የሚገርም ነው ይሄ ወሬ ቀጠለ ይሄ ነገር ቀጠለ ሐሳቡን ተጠቅልላችሁ ያለ መዳን እውነተኛ አምልኮ ማምለክ አይቻልም ማለት ክርስቶስ ያለማው ሴት አታውቅም ክርስቶስን እንድታውቅ እያዋራት እያናገራት ነው ወንጌል እየሰበከላት ነው ህይወትን መንገድን እየነገራት ዛሬ ምን ነገራችኋለን ይሄንን ፕሮግራም ተከተሉ መዝሙርን የእግዚአብሔር የሆነውን ዝማሬ በመንፈስ የሆነውን ዝማሬ መዝሙሮችን ብትወዷቸው ብትዘምሯቸው በእውነታ መንፈስ ካልሆነ ክርስቶስን ማጣቁ ሆኖ አገኝ እውነተኛ አምልኮ መጀመሪያ ጌታን ማወቅ ያስፈልጋል በመንፈስ ሴቱ ክርስቶስ የሚባል መሲህ እንደሚመጣ ቃል አለች ኢየሱስ መናገርሽ እርሱ እኔ ነኝ አለ
የሚያስደነግጥ ነገር ነው። ክርስቶስ ለካ ይሄን የሚያወራት አንድ የአይሁድ ወጣት መስሏት ነበረ። የሆነ ሰው መንገደኛ መስሏት ነበረ። የሚያወራት ለካ የዓለም ሁሉ ጌታ ነው። የሚታረደው በግ ነው። ያለን ኃጢአት የሚያስወግደው የእግዚአብሔር ልጅ የተላከው እሱ ነው። ለካ ይሄን ሁሉ ነገር የሚያወራላት እንዴት እድለኛ ነች! እኛስ እንዴት እድለኛ ነው! ወደኛ መጥቶ እንዴት አናገረን! እንዴት አልናቀኝም! እንዴት ወደ እኔ መጣ! ወደ ተናኩት ሰው እንዴት ግን በእንዲህ አይነት መንፈስ አግኝቶ ነው እናንተ ፊት አሁን ማወራላችሁ። በዚህ ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ ይላል። አያችሁ መሄዳቸው ትክክል ወደ ከተማ መለካቸው። 12ቱ ድሮ 2 ሰው 1 ሰው እኮ በቂ ነው ምግብ እኮ ለመግዛት 12ቱን ላካቸው። ይሄን ስራ መስራት አይችልም ነበር። አሁንም በዚህ ዘመን በሰው የምትለቁ ማንነትን የምትለቁ በዘር በነገድ የምትለቁ እቺ ወይ ትናንትና እናውቀው ነበር እንዴ? ትናንትና እናውቀው ነበር። ኢየሱስ በዚህ መንፈስ ነው የመጣው። ሐዋርያት አጠገቡ ቢሆን ኖሮ እንዴት ከዚህ ሴት ጋር ታወራለህ ብለው ይቃወሙት ነበር። ወሬውን ጨርሰዋል። ዋና ፖይንቱን ጨርሰዋል። ግን ሚሽኑን ጨርሰዋል። ሲመጡ ጨርሰዋል። የሚፈልገውን ነገር ነግሯቸው። በዚህ ጊዜ ደቀ መዛሙርቱ መጡና ከሴት ጋር መነጋገሩ ተደነቁ ይላል። ወረድ ይልና ብዙ ነገር ካወሩ በኋላ የምፈልገውን ፓርት ነው። ደቀ መዛሙርቱ የሚበላ የለም የሚበላ አንዳች ሰው አመጡለት ይሆናል ብለው ስለ ምግብ አወሩለት። እሱ ጋር ለን ፖይንቴ እሱን በሌላ ትምህርት እናየዋለን። ሴቲቱ ይላል ቁጥር 39 ላይ ባለኝ ሰዓት ይችን ለመጠቀም ያደረኩትን ሁሉ ነገረኝ ብላ ስለመሰከረች ወደ ከተማ ሄዳ ለብዙዎች ስለነገረች ከዚያ ከተማ ብዙ ሰዎች መጡ። አብረው ተከተሉ። ኮንፈረንስ ሆነ። በቃ ልዩ ሆነ። ሴት ታላቅ የሆነ ጌት ስትሰራች ብዙ አመኑበት ይላል። መሰከረች ቃሉ። ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎች ወደ እርሱ በመጡ ጊዜ ከእነርሱ ዘንድ እንዲኖር ለመኑት ይላል። ከዚያ 2 ቀን ያህል ኖረ ይላል። ኢየሱስ በዚህ ሴት ምክንያት ብዙ ሰዎች ለዛ ሰፈር መዳን ሆነ። እነግራችኋለሁ ለሀገር፣ ለመንደር፣ ለሰፈር ችግር የሆናችሁ ሰዎች፣ አስቸጋሪ የሆናችሁ ሰዎች ይሄን ጌታ ብታገኙ ለአካባቢው ሁሉ መፍትሄ ትሆናላችሁ፣ ለሰፈሩ ሁሉ መፍትሄ ትሆናላችሁ። ትላንት እኔ ወንድሞቼን አብሮኝ የምናገለግል እግዚአብሔር አምላክ በጣም በቃ አይረቡም የተባሉ ሰዎች በቃ ከዚህ ችግር ያሉ ሰዎች የተባለ መዳን ሆኖልን እሱን አግኝተን እሱን እያመለክን ነው፣ እየዘመርን ኢየሱስም እየጠራን ነው። ለእናንተም እያወጅን ነው። ለማታሙ ሰዎች ሌሎች ሰዎች መፍትሄ ሆነ ዳኑ እንላለን። ዛሬ ምን እንጣራለን? የማስታረቅን አገልግሎት እንሰጣለን። ከእግዚአብሔር ጋር ታረቁ። በክርስቶስ ኢየሱስ በኩል በደሙ በኩል በመስቀሉ በኩል በተሰራው ቀራንዮ ላይ በተሰራው ታላቅ ስራ ኢየሱስ ክርስቶስ ጌታ። በዚህ ሴት በኩል ብዙ ሰው አመኑ ይላል። ከዛም ከዚህ ሰዎች አመኑ። ሴቲቱን አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተናል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ሃሌሉያ። ሴት ሄዳ ከተማ ላይ ስራዋን ጥላ ሄዳ የነገረችው ህዝብ የሰበሰበችው ህዝብ ስለ ቃልሽ ብቻ አይደለም አሁን አመንን፣ እውነት ነው ክርስቶስ ነው አሏት። ይህ እድለኛ ሴት ነች። ዋለት ቀራይ ሌሊት ቀን 6 ሰዓት ላይ ሰዎች ሸሽታ ሄደች ክርስቶስን አገኘችው። ዛሬ ክርስቶስን ማግኘት ይሆንላችሁ። እውነተኛ አምልኮ ለማምለክ እግዚአብሔር በእውነትና በመንፈስ የሚመለከው ተራራ በመውጣት ዋሻ በመሄድ ዳገት በመውጣት ለገዳም በመዞር ብዙ ታላላቅ ቤት ትልቅ ስም ያላቸው ቤተክርስቲያኖች በመሄድ አይደለም። እግዚአብሔር በጓዳ ያቀሻል፣ በጓዳ ያቀሃል። ብቻዬን ጌታ ተቀበል፣ ብቻዬን ኢየሱስ ጋር ተጣበቅ። እውነተኛ አምልኮ ከሱ የሚጀምረው ኢየሱስ ክርስቶስ ጌታ ነው። እጸልይላችኋለሁ እግዚአብሔር አባታችን በጌታ በኢየሱስ ክርስቶስ ስም እንደዚች እንደ ሰማርያዊት ሴት ብዙዎችን እንድትደርስ እንድታገኝ በዚህ መንፈስ ወደኛ መታሃል። እግዚአብሔር ወዳልዳኑት እንድትመራ ወዳልዳኑት እንድትገባ ይሄን ቃል ለሚሰሙት መዳን እንዲሆንላቸው ቃሉን እንዲገልጡ ከአንተ ጋር እንዲጣበቁ እውነተኛ አምልኮ ማምለክ እንዲሆንላቸው በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እርዳቸው፣ አግዛቸው፣ መንፈስ ቅዱስ ምራቸው፣ ወዴት ቤት ዳርባቸው፣ ቃልን ፍታላቸው። እግዚአብሔር ዘመናቸው እንዲሁ አይበላ። እህቶቼ ወንድሞቼ፣ እግዚአብሔር አምላክ ይህን ቃል የምትሰሙ ሁሉ በኢየሱስ ክርስቶስ በዚህ ቃል ተባረኩ። ሁሉ ደግሞ ለእግዚአብሔር ክብር ይሁን። በቀጣይ ትምህርት ኢየሱስ ክርስቶስ ጌታ ነው። ማንም እንደዚህ ማለት አይችልም። ማንም ይህን ቃል መናገር አይችልም። ዛሬ ምሽታል የሚሞት ወደ ስቅላት እየሄደ ሊሞት ነው። ጨርሷል። የሚችሉትን አድርገውታል። ገርፈውታል፣ አሰቃይተውታል፣ ደፍተውታል፣ አንስተውታል፣ አቁስለውታል፣ አድምተውታል። የመጨረሻው ሰዓት